አካባቢ ላይ ያላቸው በዚህ ጉዳይ ላይ የሪል ስቴት ኤጀንቶች ብዙ ሚሉት ይኖራል። እንደፈለጋችሁ አትጨምሩም። ሰውን እንደፈለጋችሁ ውጣ አትሉ። ማንም እንደፈለገ ውጣ አይልም። አለስ ይሄ አንዳንድ ሬጉሌሽኖችን አንዳንድ ነገሮችን ካልጣስክ በስተቀር እሱም ደብዳቤ ተጽፎ ተነግሮ ኖይዝ ካለ አታጨስ የምትባለበት ቦታ ላይ ቤቱን ጭስ በጭስ ካደረግከው ነዋሪዎችን የምታውቅ ጸረ ሰላም ኃይል ከሆንክ እሱን በማስታወቂያ ምናምን ተነግሮ በደብዳቤ ተነግሮ 2-3 ተመክረህ ተገስጸው ከዛ እሱንም ደግሞ እንድትፈልግ ጊዜ ተሰጥቶ ምናምን እንጂ አክራይ እንደፈለገ የፈለገውን አይችልም። ከተከራዮች አኳያ በጣም ጥሩ ነገር ነው። ቅርጽ የሚያስይዝ ነገር ነው የሚለመት አለኝ። እሺ 6:09 ይላል። እኔ ጋር 2 ፖለቲካዊ ነክ ጉዳዮች አሉ። የመጀመሪያው እገታ ጉዳይ ነው። ዛሬም በሀገራችን ዜጎች ታግተዋል። በዛሬው ዕለት ሰኔ 6 2018 ዓ.ም ጠዋት በምስራቅ አርሲ ከአምቦሳ ከተማ ወደ አስኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎችን የያዘ መኪና ከቀኑ 6 ሰዓት ላይ ባለፈው ጥቃት የፈጸሙት የሸኔ ታጣቂዎች አግተው ይዘውት መሄዳቸውን የአካባቢው የዓይን እማኞች ነግረውናል ብለው ብዙ ሚዲያ ዘግበውታል። እገታው የተፈጸመው ከከተማው ጥቂት ኪሎ ሜትር ርቀት ላይ ሲሆን የጸጥታ ኃይሎች እዛው አካባቢ ነበሩ። ከ2 ሳምንት በፊት በዚህ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት ተፈጸመበት የተባለበት አካባቢ ነው። ይህ የእገታ ጉዳይ የሚታወቃላችሁ ይህ ነገር እንዴት ነው? ለምንድን ነው የታጋች አጋች ድራማ ለአንዴና ለመጨረሻ ጊዜ ማብቃት ያቆመው? ለምንድን ነው? ትናንት ከትናንት ወዲያ አይተነውም ሰምተነውም የማናውቀው ነገር አሁን በተለይ በቅርብ ጊዜ ወዲህ በተደጋጋሚ የምናየው ለምንድን ነው? ፖለቲከኞች ምን ትላላችሁ? መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው? ውሸት ነው የሚባለው? ይታገት የለም በነገራችን ላይ ውሸት ነው የማለት መብታችሁም የተጠበቀ ነው። የሚፈርደው ህዝብ ነው። ምክንያቱም እውነት ነው ብለው የሚከራከሩ ብዙ ስላሉ ማለት ነው። ሰው እገታን ግን እንዴት ታያላችሁ? የእገታ ጉዳይ ብዙ ጊዜ ዜጎች በተለይ የሹፌሮች ድምፅ የሚባል ብዙ ጊዜ ብዙ ተከታይ ያላቸው ብሶቶቻቸውን በቪዲዮ እየቀረጹ ይፖስታሉ። እዛ ላይ አለውና በቃ ሹፌሮች መሮናል እያሉ ሹፌር ሆነን በነፃነት እንደ ልባችን ማሽከርከር አልቻልንም መንግስት ሆይ እያሉ ነገ ያሳያችኋል። እንደውም ዛሬ ረስቸው አንድ ቪዲዮ ያሳያችኋል። ፖለቲከኞች ለዚህ ምን ትላላችሁ? እሱም እስኪ የምትሉት ነገር ካለ በእገታ ጉዳይ ላይ የተዘጋጃችሁ ተጠብቁናላችሁ። 6:11 ይላል። ለቀጣይ 1 ሰዓት ከምናምን የሞሮኮና የ7 ፒኤም ነው ብራዚል ቨርሰስ ሞሮኮ ጨዋታው ተጀምሯል። 7ኛ ደቂቃ ላይ ያለው ይህን ጨዋታ ካየሁኝ በኋላ ተመልሼ እመጣለሁ። ለፖለቲከኞች ዛሬ የምንወያይበት የዕለቱ አጀንዳ ብልጽግናና ህወሓት በኤርትራ ወይም ኤርትራን በጋራ ለማጥቃት ተነጋግረው ነበር ይላል ሻዕቢያ። የኤርትራ መንግስት አዲስና ያልተሰማ ትርክት ነው ይዞ ብቅ ያለው ነው የሚሉት ብዙ የፖለቲካ ተንታኞች። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አልጀዚራ ላይ በጋራ የጻፉት አንድ ጽሁፍ ነበረ። በተለይም እነዚህ ጽምዶ በሚባለው ጉዳይ ላይ ያሰፈሩ ጽሁፍ ብዙ ጊዜ በነገራችን ላይ ፈጣን ምላሽ በመስጠት የሚታወቁት የማነ ናቸው። ቶሎ ይጽፋሉ። እያንዳንዱ ነገር ቶሎ ጌታቸውና ሬድዋን ሁሴን የሆነ ነገር ጻፉ፣ ቶሎ አንድ አምባሳደር የሆነ ነገር ተናገረ፣ ቶሎ ቴዲ ሰላም ነክ ብዙ ችግሮች አሉ። ከአንተ ቤት ቁጭ ብለው ይህንን ችግር አቅም የሚናገሩትን አጥበቀቅ ያዝልን። እሺ ብሬንደን
ፍሬንድ ናቸው። እሺ ፍሬንድ ናቸው። በጣም የሚወደው ሰው ነው። ቴዲ ሀዋሳ የጀርባ አጥንት ከሚባሉ ሰዎች አንዱ ነው። ቴንክ ዩ ብሬንደን። እሺ ይሄ ነገር ወዴት ይወስደናል? ይህንን እስኪ በማይንዳችሁ ያዙ። አሁን እኔ ያልገባኝ ፖለቲከኞች እንድታስረዱ የምፈልገው ነገር ማለት ነው፣ ጽምዶ የሚባለው ነገር ሪል ነው። በዚህ የሚከራከር የለም። አሁንም ነገም ከነገ ወዲያ የምናወራው የተጣመዳችሁት ግን እንዴት ነው? የኤርትራ መንግስት ከፌዴራል መንግስቱ ጋር ቅራኔ ውስጥ የገባው ቢኮዝ ኦፍ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ በፕሪቶሪያ ስምምነት ቲፒኤልኤፍ እና የፌዴራል መንግስቱ ሰላም አውርደዋል። የሻዕቢያ መንግስት ደግሞ ተካድኩኝ ብሏል። ከፌዴራል መንግስት ጋር ሰላም ያወረዱ የቲፒኤልኤፍ ሰዎች ሰላም በመውረዱ ከተናደዱ የሻዕቢያ ሰዎች ጋር እንዴት ነው አላያንስ የፈጠሩት? ሲሆን ልክ ነኝ አይደል? የሻዕቢያ ሰዎች ከፌዴራል መንግስት ጋር የተጋጩበት ኢሳያስም ሲናገር እንደሰማችሁት እንዴት ቲፒኤልኤፎችን ሳንጨርሳቸው ትክዱናላችሁ? እንደመከዳት ነው የሚቆጥሩት እነሱ። የፕሪቶሪያ ስምምነት እኛን ያላማከለ ከኛ ኢንተረስት ውጪ ነው በሚል ተናደው ነው። ተናደዱ ማለት የፌዴራል መንግስቱና ቲፒኤልኤፍ ሰላም በመሆናቸው ደስተኞች አይደሉም ማለት ነው። ቲፒኤልኤፎች ከሻዕቢያ ጋር አላያንስ ፈጠርን የሚሉበት ነገር ስትሰሙ ቲፒኤልኤፎች ሻዕቢያ ትክክል ናችሁ፣ እኛን ሳትጨርሱን መስማማት አልነበረብንም በሚል የፌዴራል መንግስቱ አጠፍቷል፣ ከእናንተ ጋር ሆኖ እኛን ማጥፋት ነበረበት፣ እኛን ሳያጠፋን በመፈራረሙ ደስተኛ አይደለንም ብለው ነው። በዚህ ጽንሰ ሀሳብ ነው ከሻዕቢያ ጋር አላያንስ የፈጠሩት። ምንድን ነው ይህ ነገር? የገባችሁ ካላችሁ የማነ የኤርትራ መንግስት ቃል አቀባይ ናቸው አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ላይ ያጋሩትን ጽሑፍ ተከትሎ ነው ምላሽ የሰጡት። የሀገሪቱ ማስታወቂያ ሚኒስትር ናቸው። ምንድን ነው ያሉት? በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ነው ያጣጣሉት። ሬድዋን ሁሴንና ጌታቸው ረዳ ለጻፉት ጽሑፍ አቶ የማነ ምላሻቸውን በመቀጠል ምን አሉ? ይልቁንም ዛሬ ክስ እያቀረቡብን ያሉ አካላቶች የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር። የጌታቸው ክንፍ ነው ለማለት ነው። የደብረ ጽዮን አይደለም። የጌታቸው ለማለት ፈልጎ ነው ማለት ነው። ምስል ጌታቸው ይህ ስምምነት በተፈራረመበት ሰዓት የቲፒኤልኤፍ አባል ነበር። ነጥቤ ምንድነው? ስለ ጽምዶ ጉዳይ እናወራለን። ተመልሼ ስመጣ ስለ ጠቅላይ ሚኒስትሩ የ8 ዓመት ጉዞ እሱን እንወያያለን። ስለ ጽምዶ እናወራለን። ኤርትራውያን ካላችሁ እዚህ ከታች ጊፍት ጋለሪ ሞልታችሁ ነው የምትገቡት። ይሄ የጎረቤት ሀገር ሚዲያ ነው። ጊፍት ጋለሪ ሞልታ ነው የምትገቡት። ካልሆነ እኔ ምንድነው ጥቅሜ ከእናንተ ጋር ፕላትፎርም ፈጥሬ በጎረቤት ሀገር ሚዲያ ላይ በነፃነት እንዴት ተነተናል? አይሆንም። ብዙ ኤርትራውያን ትታማላችሁ። ጠቅላላ ለብላችሁ 32 የገባውን ምን ስታደርጉ ማንን ስትሸልሙ የት ስትሰጥ ነው መጠየቅ አለብን። እዚህ ጊፍት ጋለሪ ሞልተ ካልሆነ በስተቀር በጌታ ፍቅር በጋራ ጉዳያችን እኛ እናወራለን፣ እኛ እንነጋገራለን። የፋኖ የብልጽግና የኦነግ ደጋፊዎች ካላችሁ ትዘገጃጃላችሁ። የጎረቤት ሀገር ተንታኞች፣ ፖለቲከኞች ይጋይሳ ወልካም እናስተናግዳችኋለን። ግን አስተናግጃችሁ እንደው ምስጋናው ቢቀር ዘለፋ መዘለፍ የለብንም። ብዙዎቻችሁ ትዘልፉኛላችሁ። መድረክ በሰጠው ባወያየው ድምፃችሁ እንዲነገር እንዲሰማ ባደረግኩት ማመስገን እንኳን ቢቀር ትዘልፉኛላችሁ። ሰላም ነው ግዴታ እንዳለበት ሰው መድረክ ሰጥቼ
አውሩ ብሎ አንድ የባህር ዳር ያቀበት ልክ ነኝ አይደል? እነዚህ ናቸው። እዚህ ጋር የላካችሁ ሰዎች አላችሁ። ከአንድ ሰዓት ተኩል በኋላ ተመልሼ እመጣለሁ። ድል ለብራዚል ብሔራዊ ቡድን ይሁን። ምንም እንኳ ሰሜን አፍሪካ ሞሮኮ አፍሪካ ውስጥ ያለች ወይም አፍሪካዊ ሀገር ብትሆንም እኔ በግሌ የብራዚል ደጋፊ ነኝ። ያንን ነው የምናደርገው። ጨዋታውን አስተላልፍልን። አዊሽ ፊፋን እዚህ ጋር ማስተላለፍ ብችል ደስ ይለኝ ነበር። አንዳንዶች ሲያስተላልፉ ምናምን አለ፣ ግን ቲክቶክ ላይ በስትሪም ያርድ አድርጌ ማስተላለፍ የሚችልበት ነገር ካለ እሱን አደርጋለሁ። ለማንኛውም ከአንድ ሰዓት ተኩል በኋላ ድጋሚ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ድጋሚ እመጣለሁ። በዚህ ጉዳይ እንወያያለን። እስከዛው ድረስ